ለዚህ ያብቃል እግዚአብሔር ለዚህ ያበቃት አምላክ እግዚአብሔር የተመሰገነ ይሁን ተመሰገነ ይሁን እህቴን ለዚህ ያበቃላት እህቴ ልጅ ዋግታ ዛሬ በደስታ ልትሞሽራት ነው እግዚአብሔር የተመሰገነ ይሁን ለዚህ ያበቃኝን አምላክ እግዚአብሔር ክብር ምስጋና ይድረሰው ለታችን ሰርክ ይሄንን ይመስላል እግዚአብሔር የተመሰገነ ይሁን አሁን እንግዲህ ያው ከብቱም እየታረደ ነው ሽንኩርቱም እየተከተፈ ነው ሁሉ ነገር ተጠናቆልናል ክብር አሁን ደግሞ ያው ትንሽ ከአንድ 5 ደቂቃ 6 ደቂቃ በኋላ ደግሞ ተላል ለሁሉ እንግዲህ እግዚአብሔር ክብር ምስጋና ይግባው እስከ መጨረሻው ድረስ ያሳምረን So
ስለሚሆነው መልካም ነገር ሁሉ ተባረክ በኢየሱስ ስም አሜን። ኢየሱስ ጌታ ነው። ያው ስለ ሰርግ ስናስብ ጌታ ኢየሱስ ክርስቶስ ተገኝቶ ሁለትን የሞላበት ሰርግ በዮሐንስ ወንጌል ምዕራፍ 2 ላይ እንመለከታለን እና በዚህ በዮሐንስ ወንጌል ምዕራፍ 2 ላይ በቃና ዘገሊላ ሰርግ ነበር ይልና ጌታ ኢየሱስም በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልትወዳት ቃል ትገባለህ? አዎ ቃል እገባለሁ። እግዚአብሔር ይርዳህ በሉት እስኪ። ገባው ቃል ኪዳን መሰረት እንዲሆን ሙሽሪትን እጠይቃለሁ። አንቺ እህት ዮርዳኖስ አስራት
ሁሉ በሚችል አምላክና በዚህ ጉባኤ ፊት እጠይቅሻለሁ። ወንድም ብንያም ዘለቀ የቃል ኪዳን ባልሽ ሊሆን በጭንቀት ጊዜና በደስታ ጊዜ፣ በድህነት ጊዜ፣ በሀብት ጊዜ ልትወጂው ቃል ትገባለሽ? አዎ ቃል እገባለሁ። ለእሷም እግዚአብሔር እዳሽ በሏት እስኪ። እንጸልያለን። ሁላችንም ቀለበት እንጸልያለን። ሁሉ የምትችል እግዚአብሔር ሆይ ያቀድክልን መጋባት ቅዱስ መሆኑን ሐሳቡን በረከት የሞላበት መሆኑን እናውቃለን። በአንተ ፊት የደረገው ቃል ኪዳን በበረከት ተመልከተው። ለእነዚህ ሙሽሮች የሰጣቸው ተስፋ ፈጽምላቸው። በመካከላቸው የተመሰረተው ቃል ኪዳን እንዳያፈርሱ የተናገሩት ቃል መፈጸም እንዲችሉ እርዳቸው። ስለ ኢየሱስ ክርስቶስ ስም አሜን። የትኛው ነው? አንቺ ዮርዳኖስ አስራት የቃል ኪዳን ሚስቴ ልትሆኚ በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልወድሽና አብሬሽ ልኖር ከዛሬ ጀምሮ የቃል ኪዳን ሚስቴ አድርጌሻለሁ። ለዚህ ምልክት የሚሆን ቀለበት አደርግልሻለሁ። ሁላችንን ቆመን ነው ይሄ ነገር ምና በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልወድህና አብሬህ ልኖር ከዛሬ ጀምሮ የቃል ኪዳን ባሌ አድርጌሃለሁ። ለዚህ ምልክት የሚሆን ቀለበት አድርግልሃለሁ። ያሳዝነኝ ብሎ ያስቀኛል ጌታ። እንግዲህ ሰው አይለየው። ወንድም ብንያም ዘለቀና እህት ዮርዳኖስ አስራት ወደ ተቀደሰ ጋብቻ አቋም ለመግባት ፈቃደኛ በመሆናቸው ጋብቻቸው የሚከለክል ነገር ባለመገኘቱ እነሆ አሁን በዚህ ጉባኤ ፊት ባልና ሚስት መሆናቸውን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አስታውቃለሁ። በሻት አመጡልናላችሁ። ይባረክ። እንጸልይላቸው። እጆቻችን ዘርግተን እንጸልይላቸዋለን። እጆቻችን ዘርግተን እንጸልይላቸዋለን። ጸጋና ምሕረት የማይለውጥ አምላክ ሆይ አሁን ቃል ኪዳን ለገቡት እለምንሃለሁ። ቃል ኪዳናቸው አጽናናቸው። በቤታቸው ፍቅር እንዲኖር እርዳቸው። በኑሯቸው የሚመጣባቸው ሁሉ በትዕግስትና በምስጋና እንዲቀበሉ ኃይል ስጣቸው። አምላክ ሆይ በፈቃድህ ምራቸው። በጌታ በክርስቶስ ኢየሱስ ስም አሜን። አሁንም እዛ ትሆናላችሁ። ባርካችኋለሁ። እግዚአብሔር ይባርካችሁ። ሁሉ የሚችል አምላክ እምነትና በረከት ይስጣችሁ። እስከ ፍጻሜያችሁ መጨረሻ ይጠብቃችሁ። እግዚአብሔር ፊቱ ያብራላችሁ፣ ጸጋው ይስጣችሁ፣ ፊቱ ይመልስላችሁ፣ ሰላሙንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።
እንግዲህ ይፈራረማሉ በሁላችን ፊት በእግዚአብሔር ፊት። ሰርጌ ነው ዛሬ 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 ሰርጌ ነው ዛሬ። ይሄ መብራት ያው በግል ህይወታቸው ያበሩ ብንያም ለብቻው መብራቱ እያበራ ለቴዎርዳን ለብቻው ብርሃን እያበራች ከዛሬ ጀምሮ ደግሞ እኔ የሚለው ቀርቶ እኛ አሜን አሜን። የትዳር ትልቁ ችግር ከተጋቡ በኋላ እኔ ከመጣ አደጋ ነው። የኔ ነው፣ የኔ ጫማ ነው፣ የኔ ልብስ ነው፣ የኔ ብር ነው፣ የኔ ቦታ ነው የሚባል ነገር የለም። እኛ አሜን። እናንተ ባለዳሮች የኛ የሚል ስለዚህ አሁን ይሄኛው በቃ አጥፍተናል። እኔ የሚል ነገር ከአሁን ሰዓት ጀምሮ አጥፍተናል። አንድ ብርሃን እናበራለን። በክርስቶስ አንድ ሆነናል። ደግሞ በጋብቻም ወደፊት አንድ ናቸው እንጂ ሁለት አይደሉም የሚለውን በዚህ አብርተው ያሳዩናል። ባያችሁ የቤተሰባችን ሰብሳቢ የሆነች የታኝታየን ትሰጥልናለች። የቤተክርስቲያናችን መጋቢ ፓስተር ስዩም ወደዚህ መጣና ይሄ በህይወት ዘመናቸው ሁሉ ሸርፈው የማያልቅ የከበረ ሀብት ያለው ከስጦታ በላይ ሁሉ ስጦታ የሆነ የእግዚአብሔር ቃል ይሰጠልናል። ምናልባት አንደኛው የመቶ መጀመሪያ አንተ የትዳር መጀመሪያ አቤት 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 ልቤ ተደላደለ ምስል በምስል ባንተ መልካምነት ነው ስጋት የለም በቤቴ ሆነ መታመኛ ምሕረት እየደገፈኝ ሊመሰክር ሰው ሲመታ ልቤ ተደላደለ ምስል በምትገፈ ወይገር ያደለ አንተ መልካምነት ነው ስጋት የለም በቤቴ ሆነ መታመኛ ምሕረት እየደገፈኝ ያስገኘኛል ሲከፋኝም ሲከፋኝም እግዚአብሔርን አምኖ ያልኩኝ ለክፉ ትሆናለህ
Love